የት ወሰድካት? ቦረና ነበረች። እሺ ከዛ አፋታዋትና ባሌ መለስ የተወለደችበት ሀገር ከዛም ተራጠፋሁ። ከስራም ከቢሮዎቿ ጋር ተስማማ። ከስራም አስባረርኳት። ከዛ ደግሞ ቸርች ሄደች ትጸልያለች፣ ይጸልያሉ። አሁን ወደ ሰላም መለሷት፣ ተመለሰች። አሁን ደግሞ ቤተሰቧ ምን አደረግ? አጎሳቆለ። ማናንተ ራስን ብለህ ድግምት የት ነው የሰራባት? በጓደኞቿ እንድታምጥ አሁን ራሱ የትምህርት ዕድል ነበራት። እሺ አስከለከልኳትና ሌላ ሰው ሄደ። ዲግሪ ሄድ ነበር። ኦኬ አስከለከልኳት። በቃ ተናደደች። ከዛ መጣች። የሚሳካላት መስሏት እንዴት ነው ማይሳካላት? የናዝሬቱ ኢየሱስ ደረሰላት። ናንሳ በናዝሬቱ ጌታ በኢየሱስ ስም ይሆንላታል፣ ይሳካላታል። ዘመኗን ለቀ፣ ሕይወቷን ለቀ። እጃጓራ በታላቅ ስም ውጣ የጮህ እጃጓራ እጃችሁ ዘርጉና እሳት በሩስቴ የመጨረሻ በታላቅ ድምፅ የመጨረሻ ደብቅ ደረስ ጌታ ቅርብ የመጣሽ ጌታ ቅርብ ተባለ። አሜን። ስኬትሽን የያዘ በረከትሽን የያዘ ጤናሽን የያዘ ሕይወትሽን ጭልብ አድርጎ የያዘ ክፉ ድግም እግዚአብሔር ከላሽ ላይ በዚህ ምሽት አብልቶልሻል። ከዚህ ሰዓት ጀምሮ ሟርት በእስራኤል ቤት አይሰራም። ኢየሱስን በደንብ ቀጠልኩሽ፣ ሰወርኩሽ። ከዚህ ሰዓት ጀምሮ በአንቺ ላይ የታወጀ የእብደትን መንፈስ እግዚአብሔር ወጥቶታል። ክርስቶስ ጌታ ሃሌሉያ። እግዚአብሔር ደርሶልሻል። ሞትሽ ወደ ሕይወት፣ ውርደትሽ ወደ ክብር። ከዚህ ሰዓት ጀምሮ ሕይወትሽ ተቀይሯል። ለጌታ ክብር ስጡ። ሃሌሉያ። አማኝ ካለ ከዚህ በላይ ለጌታ ክብር ያመጣል። የመጀመሪያ ፕሮሞሽን ነው። ጽድት ያለ ሹመት ፕሮሞሽን ምንድነው መሰለኝ? ስራ ይተቀራ ተገናራቢ ነው። ጽድት ያለ መኪና ተመድቦልሽ፣ ቪኤት ተመድቦልሽ፣ ከፍተኛ ባለስልጣን አመራር ሆነሽ በክብር እዚህ ከተማ አይደለም አዲስ አበባ ላይ እንገናኝ። ክብር ለጌታ። ዲቫይን የሆነ ፕሮሞሽን ፕሮቷ ላይ ዛሬ ፈሰሰ። እንደ ልቤ የሆነው የእሴይ ልጅ ዳዊትን አገኘሁት፣ ቅዱሱንም ዘይት አፈሰስኩበት ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስምና ሰጥቷል። ዘመኗ ሁሉ ለሹመት፣ ሕይወቷ ሁሉ ለግለስ ከዚህ ሰዓት ጀምሮ የዘመናት በረከት ቀባዋት። ነቢዩ ኤልያስ በቅባት ኢዩን እንደቀባ በነብይነት እንዲሁም ደግሞ ከኢዩ መልሶ እንደገና በነብይነት መልሶ በመሪነት ኤልሳዕን እንደቀባ እንዲሁም ደግሞ ሶርያ ደማስቆ ላይ እንዲነግስ የአዛኦልን ንጉሥ አዛኦልን እንደቀባ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስምና ስልጣን ስፒሪቹዋሊ፣ ፖለቲካሊ፣ አካዳሚካሊ እግዚአብሔር ይህችን ብላቴና ቀባት። ክብር አምጣ ለጌታ። ሃሌሉያ። ሶስት ወንበር ያለው ክብር አምጣ ለጌታ። ሃሌሉያ። ራካት ያብራክ ያሉ
ከዚህ ሰዓት ጀምሮ ከከፍታ ወደ ከፍታ፣ ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከሹመት ወደ ሹመት አድራሻዋ ተቀየረ፣ ስፍራዋ ተቀየረ። You are blessed in Jesus name። ተፈጸመ። ሻሎም። ክብር አምጣ ለጌታ። ሃሌሉያ ጂሰስ ጂሰስ። የእሱዋ በር ሲከፈት ሁለት ሰዎች የሹመት ደብዳቤ እጃችሁ ላይ ዛሬ ምሽት ገባ። ነገ ተብሎ በተጠራ ቀን የምስራች እንደ እግዚአብሔር ነብይ ተነብያለሁ። ጆሮ መርዶን አያስተናግድም። የምስራችን ትሰማለህ። በኢየሱስም ስኬትን ታያለህ። ፕሮሞሽንን ትቀበላለህ። ሹመትን ትቀበላለህ። receive it in Jesus name። ክብር ያድና ወስጃለሁ በለው። ወስጃለሁ በለው። ወስጃለሁ በለው። አሜን ነው ወይ? ወኔ ያለውን ያዝና ይጨመርልሃል በለው። ማዕረግ ይጨመርልሃል፣ ወጭ ሹመት ይጨመርልሃል፣ ክብር ይጨመርልሃል፣ ሞገስ ይጨመርልሃል። አንድ ዶክመንት፣ ሁለት ዶክመንት፣ ሶስት በጌታ በኢየሱስ ስምና ስልጣን የእናንተ ሲቪ ላይ እተነብያለሁ። ሲቪያችሁ ላይ እተነብያለሁ። ለምን አትቀጠርም? ተለምነህ ትቀጠራለህ። አንድ ሰው ከለማኝነት ወደ ተለማኝነት ሲቀየር ያለው ወኔ ያለውን ያዝና አልሰማህም እንዴ በለው። ታሪክ ተቀየረ። ራስ እንጂ ጅራት አይደለህም። ጀበና እንጂ የበታች አይደለህም። ሰጪ እንጂ ተቀባይ አይደለህም። ብሩክ እንጂ ርጉም አይደለህም። አሜን ነው ወይ? አሜን ነው ወይ? ሰዎች እየለመኑ ስኬታችሁን ያመጣሉ። ጠላት የቀድሞውን ተለምነህ ትቀበላለህ። አማላሽ ተልኮ ሽማ ተልኮ እጆች ወደ ላይ ከፍ ይበሉ። ራሲተ አይዶን ነው ያንተን ባላውቅም ግን የኔ አንድ ነገር እየተለቀቀ ነው። ስልክ የያዘ ሰው ስልኩን ያውጣል። ከፍ አድርጉና ሄሎ በሉ እስቲ ሄሎ በሉ። እተነብያለሁ። እነኚህ ስልኮች ትናንትና መርዶን አስተናግዷል። ከትናንት ወዲያ ለቅሶን አስተናግዷል። ከዛ በፊት ጭንገፋን አስተናግዷል። ከዚህ ሰዓት ጀምሮ እንደ እግዚአብሔር ነብይ ተነብያለሁ። ስልኮቻችሁ ላይ የምትሰሙት ዜና የምስራችን ይዞ ይመጣል። አንድ የምስራች የቀደሙት ታስቀድማለች። አንድ ተአምራት ያለበት ረግረግ ጉዞ ወደ ቤተ መንግሥት። ዮሴፍ አንድ መለኮታዊ ተአምራት የዘመናት የቀደሙትን አስቀድመው አንድ ጥሪ፣ አንድ ኮል፣ ዋን ኮል ዊዝን ዋን ኮል የህይወትን ተርኒንግ ፖይንት የሚሆንላቸው ሴቶችና ወንዶች አሉ። ሴቶችና ወንዶች ምን ይዞ ነው የመጣው? ግንባራችሁ ላይ ጠላትን የሚያሸብር መለኮታዊ ሞገስ ዛሬ ፈሰሰ። ዲቫይን የሆነ ፌቨር ላያችሁ ላይ ሲመጣ ያለ ምን አይነት ሞገስ ብትለኝ ምርኮን የሚበዘብስ፣ ምን አይነት ሞገስ ብትለኝ ጠላትን የሚያሸብር፣ ምን አይነት ሞገስ ብትለኝ ጅኒን የሚያራቁት